ቅዱሳን እየተመረጠ ይግቡ አልተባለም ወደ ቤተክርስቲያን። ኃጥኡም ጻድቁም ይገባል ወደ ቤተክርስቲያን። የሚበላውም የማይበላውም እንደሚገባ ማለት። በኖህ መርከብ ውስጥ በግ ነበረ፣ ቅን ሰዎች በቤተክርስቲያን ውስጥ አሉ። በኖህ መርከብ ውስጥ ርግብ ነበረች፣ የዋህ ሰዎች ቤተክርስቲያን ውስጥ አሉ። በኖህ መርከብ ውስጥ ጅብ ነበር አልነበረ? በቤተክርስቲያን ሆዳም ሰው የለም አለ። እገሌ እንዳትሉ አደራችሁ፣ ራሳችሁን አስቡ። ጅብ ያለው እገሌ ነው እንዳትሉ። የተለያየ አመል ያላቸው ሁሉ እንስሳት ገብተዋል። ይሄ ማለት ኃጥኡንም ጻድቁንም የሚሰበስብ አምላክ ነው። ሁላችንም በቸርነቱ ይሰብስበን። የተለያየ አመል ስላለው ሰው ይውጣ አይባልም። ከነሱሱ ከናመሉ ከነክፋቱ ቤተክርስቲያን ሁሉን ትቀበላለች። የረከሰውን የማይበላውን እንደተቀበለች ማለት ልዩነቱ ይላል ቅዱስ ዮሐንስ አፈወርቅ። ወደ ኖህ መርከብ በግ ሆኖ ገብቶ ሲወጣ በግ ነው፣ ተኩላ ሆኖ ገብቶ ሲወጣም ተኩላ ነው። ወደ ቤተክርስቲያን ግን ተኩላ ሆነው ገብተው ጅብ ሆነው ገብተው በግ ሆነው የወጡ ሰዎች አሉ። ይህ ማለት ሆዳም ሆነው ገብተው ጾመኛ ሆነው ይወጣዋል። ዘማዊ አመንዝራ ሆነው ገብተው ደናግል ሆነው ንጹሃን ሆነው በንስሐ ተመልሰው የወጡ ሰዎች አሉ። ሁላችንም በቸርነቱ ይመልሰ። ስትገባም ጅብ ስትወጣም ጅብ ከሆንክ ግን አልተለወጥክም ማለት ነው። አሁን ችግሩ ሁሉ ነገር ይለወጣል። እኛ ነው በጣም እናስቸግር። ወደ ቤተክርስቲያን ውሃ ሲገባ ምን ይሆናል? አቤት አፈር ሲገባ እምነት፣ ህብስቱና ወይኑ ሲገባ ስጋው ደግሞ ይሆናል። እኛ ስንገባ ገብተን አልለወጥ ብለን ስንወጣም ጅብ ስንገባም ጅብ የሆነውን እግዚአብሔር በቸርነቱ ይማረ።